ጉንፋን መሰል ወረርሽኝ በኢትዮጵያ የድሬዳዋና የቁልቢ በዓል ጸጥታ ሁኔታ፣ የሶማሊያ ፖለቲከኞች ውዝግብ እንዲሁም የእንቅስቃሴ እገዳ በጀርመን ያልናቸውን አራት ርዕሶች የዛሬው ዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ሰሞኑን ርዕሰ ከተማ አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች የሚኖሩ በርካታ ሰዎች የኮቪድ ምልክት ባለው ጉንፋን መሰል ወረርሽኝ መጠቃታቸውን እያስታወቁ ነው። አስተያየታቸውን በተለይ ለዶይቼ ቬለ የሰጡ ነዋሪዎች እንደሚሉት ወረርሽኙ በተለይም በመጀመሪያዎቹ 3 ቀናት እጅግ የሚያዳክም ስሜት ያሳድራል። የጤና ባለሙያዎች በበኩላቸው በሰዎች ላይ የሚታየው የህመም ምልክት የአዲሱ ልውጥ የኮሮና ተህዋሲ ሊሆን እንደሚችል እያስጠነቀቁ ነው። በተህዋሲው የሚያዘው ሰው ቁጥር እየጨመረ መምጣቱንም በምርመራ መረጋገጡን ባለሙያዎቹ አስታውቀዋል። ስዩም ጌቱ ከአዲስ አበባ ተከታዩን ዘገባ ልኮልናል። ወይዘሮ አይናለም ስብሁ የአዲስ አበባ ከተማ ነዋሪ ናቸው። ሰሞኑን አገር ባዳረሰው ጉንፋን መሳይ ወረርሽኝ ከተጠቁት መሆናቸውን አጫውተውኛል። ቼክ አረገን አጋጣሚ ኮሮና ከሆነ ብለን ትላንትና ሁላችንም ኔጌቲቭ ነበርን። ግን ቫይረስ ነገር ነው። በብዛት ልጆቼ ተማሪዎች ናቸው ይዟቸው ነበር። ጉሮሮ ምናምን ነገር ነው የምትሚለው ድምጽ ይዘጋል። ማስጠስ ምናምን አለው። የመጀመሪያው ቀን በጣም ራሴ ነው ለየት ያለ ነው። ራሴ ትኩሳት ነበራቸው ልጆቼ፣ እኔ አልነበረኝ። ብዙ ጓደኞቻቸው ተይዘዋል። አንደኛውን ልጅ በጣም አሞት ነበር፣ ትኩሳት ነበረው። በየ4 ሰዓቱ የማስታገሻ እየተወጋ ነበር። በዚሁ በሽታ የተጠቃ ሌላ ወጣት በረከትም ተመሳሳይ ምልክቶች እንደታዩበት ገልጸው የኮቪድ ምርመራ ግን አለማድረጉን አሊያም ራሱን ሳያገል በስራ ገበታው ላይ መሆኑን ያወሳል። ራስ ምታት መጋጠሚያ ላይ እንትን ማለት ወገብ ምናምን እና ድካም አንድ ቀን በተለይ በጣም አሞኝ ነበር። በያዘኝ በሁለተኛ ቀን ይሁን ምናምን ፊት የሚሰጠው ሰው ካገኘ ያደክማል። አልተኛለትም። ከእንግዲህ አሁን ከያዘኝ ራሱ ስንት ቀን ነው? 3 ቀን ነው 4 ቀን መልቀቅ አልለቀቀኝም፣ ግን ዲስኮምፈርቴ ቀንሶልኛል። ስለዚህ ሰሞነኛ ወረርሽኝ የጤና ሚኒስቴርም ሆነ የህብረተሰብ ጤና ኢንስቲትዩት የበሽታው ምንነትን በማስመልከት የሰጡት የተረጋገጠ የጥናት ውጤት የለም። ዶይቼ ቬለም ወደ ሁለቱ መስሪያ ቤቶች በመደወል ተጨማሪ ማብራሪያ ለማግኘት ያደረገው ጥረትም ለዛሬ አልተሳካም። ይሁንና የየካ ኮተቤ ኮቪድ ማገገሚያ ሆስፒታል ዋና ዳይሬክተር ዶክተር ያሬድ አገደውን ምን የሚታወቅ ነገር አለ ሲል ጠይቄያቸዋለሁ። ኮቪድ-19 በብዙ መልኩ ከማንኛውም ጉንፋን ችግር ጋር ተመሳሳይነት አለው። ነገር ግን ያው ጉንፋን ብዙ ጊዜ ከላይ ያለውን የአየር ቧንቧችንን ብቻ የሚያጠቃ ሲሆን ነውና ኮቪድ ደግሞ ወደ ሳምባ ድረስ ወርዶ ሳምባችንን የመጉዳት የሰውነት አካላችንን የተለያየ ክፍል የማጥቃት ነገር ይኖራልና አሁን ያው በጤና ሚኒስቴር በኩል እየወጣ ባለው መረጃ መሰረት ቁጥሮቹም እንደሚያሳዩት ኮቪድ የተያዙ ሰዎች ቁጥር እየጨመረ ነው። ስለዚህ አንድ ሰው የጤና ተቋም ሄዶ ተመርምሮ ነፃ ነህ እስካልተባለ ድረስ ኮቪድ አይደለም ማለት እርግጠኝነት አይቻልም ማለት ነው። ባለፉት 10 ቀናት በየቀኑ የምንቀበለው ቁጥር እጅግ በጣም ጨምሯል። ስለዚህ ምናልባት የጉንፋን ወረርሽኝ ነው ብለን የምናስበው ኮቪድ ጋር የተገናኘ ሊሆን እንደሚችል ሙያዊ አስተያየቴን ነው የምሰጠው። ከ10 ቀናት በፊት በሆስፒታሉ ከ20 ያነሱ ህሙማን ብቻ ክትትል ላይ ነበሩ የሚሉት ዶክተር ያሬድ አሁን ላይ ግን የህሙማን ቁጥር ማሻቀብ ታይቶ የማይታወቅ እየሆነ ነው ብለዋል። ወደ 140 ታካሚዎች አሉ። ከ10 እስከ 15 የሚጠጉ ታካሚዎችን በቀን እየተቀበልን ነው ማለት ነው። እነዚህ ታካሚዎች ጥብቅ የሆነ ሕክምና ክትትል የሚያስፈልጋቸው፣ አንዳንዶቹ ደግሞ ወደ ጽኑ ሕሙማን ክፍል የሚገቡ ናቸው። 2 ነፍሰ ጡሮች ነበሩ የዛሬ 10 ቀን። ዛሬ 38 ነፍሰ ጡሮች ሆስፒታል ውስጥ አሉ። ሌላው በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል የውስጥ ደዌ የሳምባና ጽኑ ሕክምና ባለሙያ ዶክተር አስቻለው ወርቁ የላይኛው የመተንፈሻ አካል የሚያጠቃው ሰሞነኛ ወረርሽኝ ከልውጡ የኮቪድ ዝርያ ኦሚክሮን ጋር ተመሳሳይ ምልክቶችን አሳይቷል ነው ያሉት። አሁን ያሉት የሚታዩት ምልክቶች የኮቪድ ምልክት ሊሆን ይችላሉ። ኦሚክሮን የሚባለው ዝርያ ምልክቱ ይሄ ስለሆነ ኢንፍሉዌንዛም ሊሆን ይችላል። እንግዲህ ምርመራ በማድረግ ብቻ ነው እንጂ እንደዚሁ በምልክቶቹ አሁን ተመሳሳይ ባህሪ ስላላቸው መለየት አይቻልም። በምን ሂደት ላይ ነው ያለው ምርመራው? አሁን እንግዲህ የኛው የሚታወቀ ልውጥ ዝርያ ሲሆን ጄኖሚክስ ነው የሚባለው ምርመራው። ያን ለማድረግ የሚቻለው ሳምፕል ተወስዶ ከሀገር ውጭ ነው አብዛኛው እስካሁን ሲሰራ የነበረው። ሳምፕል ተወስዶ ምርመራ ውጤት ሲደርስ በመጠባበቅ ደረጃ ላይ ነው ያለውና ያው በሚደርስ ጊዜ ሁላችንም ጤና ሚኒስቴር ወይም የህብረተሰብ ጤና ኢንስቲትዩት መግለጫ ሲሰጥ የምንሰማው ነው የሚሆነው። እስካሁን ድረስ በጤና ሚኒስቴርም ሆነ በህብረተሰብ ጤና ኢንስቲትዩት የተሰጠ ይፋዊ መረጃ የለም። ምን ጥንቃቄስ መወሰድ አለበት ብሎ ይጠይቃል ማህበረሰቡና ምን ሊባል ይችላል? ኢንፍሉዌንዛም ይሁን በኮቪድ ቢሆን መተላለፊያ መንገዳቸው ተመሳሳይ ነው። መከላከያ መንገዳቸውም አንድ አይነት ነው። ባለሙያዎቹ ለአዲሱ የኮቪድ ዝርያ አዲስ ተጨማሪ ክትባት መውሰድ እንደሚያስፈልግም መክረዋል። ባለፈው ቅዳሜ ብቻ ናሙና ከሰጡት 14000 ገደማ በ5000 ሰዎች ላይ ተዋሲው ተገኝቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
14,000 ናሙና ሰጥቶ 5,000 በተህዋሲው መያዙ በእርግጥ ስርጭቱ እጅግ ከፍተኛ መሆኑን የሚጠቁም ነው። አሁንም ጥንቃቄ ያስፈልጋል። ባዎች ጥቂት አይደሉም። ወደ ዜና መጽሔታችን እንለፍ። ድሬዳዋ ዓለም አቀፍ አውሮፕላን ጣቢያ ባለፈው እሁድ የደረሰው ፍንዳታ የኤሌክትሪክ መቆጣጠሪያ ትራንስፎርመር እንደነበረ የከተማይቱ ፖሊስ አስታወቀ። የከባዱ ፍንዳታ ምንነት በውል ባልታወቀበት ወቅት በከተማይቱ ነዋሪዎች ላይ ስጋትና ፍርሃት አሳድሮ ለመላመት መረጃ መሰራጨት ሰበብ ሆኖ ነበረ። በረራም ተቋርጦ ነበረ። ፖሊስ መረጃዎቹን የተዛቡ ብሏቸዋል። በሌላ ዜና ዛሬ የዋለው የኦርቶዶክስ ክርስቲያኖች የቁልቢ ገብርኤል ዓመታዊ በዓል በሰላም መጠናቀቁን የምስራቅ ሐረርጌ ዞን ፖሊስ አስታውቋል። መሳይ ተክሉ ከድሬዳዋ ዝርዝር ዘገባ ልኮልናል። የድሬዳዋ አስተዳደር ፖሊስ የህዝብ ግንኙነት ዋና ክፍል ኃላፊ ምክትል ኢንስፔክተር ባንታለም ግርማ ለዶይቼ ቬለ በስልክ በሰጡት መረጃ በድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ግቢ ከትናንት በስቲያ የተሰማው ፍንዳታ በኤሌክትሪክ መቆጣጠሪያ ትራንስፎርመር ላይ በደረሰ አደጋ መሆኑን ገልጠው አንዳንድ መረጃዎች የተዛቡ ናቸው ብለዋል። ከዚህ ከኤርፖርቱ ግቢ ውጪ የሚገኝ የቲቪኦአር የኃይል መቆጣጠሪያ በተፈጠረ ችግር ምክንያት የኤሌክትሪክ ማስተላለፊያ ትራንስፎርመር ወይም አሬስተር ላይ በጣም ችግር ደርሷል። ይህ ችግር በሚደርስበት ሰዓት እንግዲህ ይሄ ኤሌክትሪክ ትራንስፎርመሩ ከባድ የፍንዳታ ድምፅ አውጥቷል። በዚህ ወቅት እንግዲህ ይህንን ለመቆጣጠር በግቢ ውስጥ የሚገኘው የሲቪል አቪዬሽን የእሳት አደጋ ቡድን ወዲያውኑ ተከታትሎ እሳቱ ስለተፈጠረ ያንን የማጥፋት ሁኔታ ነው የተሰራውና ይህንን ተከትሎ ነው እንግዲህ በአሉባልታና በወለደ ወሬዎች የኤርፖርት ላይ ጥቃት በተሰነዘረ ወይም ፍንዳታ ሌላ ከጦር መሳሪያ ጋር በተገናኘ የተከሰተ ተደርጎ በተለያዩ አካላቶች ሲሰራጭ የነበረው። በእርግጥ በወቅቱ የፍንዳታ ተከትሎ ለጥቂት ሰዓታቶች የበረራ ተቋርጦ ነበረ። ወዲያው ችግሩን ተቆጣጥሮ ግን በረራው ማምሻውኑ የቀጠለበት ይገኛል። በሌላ በኩል የተለያዩ የጸጥታ ስጋቶች ባሉበት ወቅት የተከበረውን የቁልቢ ገብርኤል ዓመታዊ ንግስ በዓል የጸጥታ ኃይሎች ባደረጉት የተቀናጀ ቅድመ ዝግጅትና ትግበራ ያለምንም ችግር መከበሩን የምስራቅ ሐረርጌ ዞን ፖሊስ ኃላፊ ኮማንደር ናስር መሐመድ ተናግረዋል። ሰላማዊና ያለ አንዳች ችግር ነው ያለቀው። ምክንያቱም አንደኛ ከወቅቱ ካለው ሁኔታ ጋር ሁሉም ህብረተሰብ በጥንቃቄ ነው የመጣው። እኛም የጸጥታ ኃይላችንን ቀድመን የፌዴራል ፖሊስ፣ የድሬዳዋ ፖሊስ፣ የሐረሪ ፖሊስ፣ የሐረሪ ማረሚያ እንዲሁም መከላከያን ጨምሮ የኦሮሚያ ልዩ ኃይል መደበኛ ፖሊስም ጨምሮ ተደራጅተን በዓሉ ሰላማዊ እንዲሆን ከፍተኛ ጥረት ነው ያደረግነው። በዚህ ምክንያት በዓሉ ሰላማዊ ሆኖ ተጠናቋል። ወንጀልን በተመለከተ እንደ ዘንድሮ የለም ማለት ይቻላል። ሌብነት ሁለት ያባ ነው የተወሰነበት፣ ግን ከዛ በላይ ድሮ በብዛት ይወሰንበት ነበር። እስከ 10 ይሄን ነበር የለም። አሁን በፌዴራል ፖሊስ የወንጀል መከላከል ዘርፍ የምስራቅ ኢትዮጵያ ፈጥኖ ደራሽ ዳይሬክቶሬት ዳይሬክተር ኮማንደር ሰለሞን ከበደ በበኩላቸው ህብረተሰቡ በዓሉን አክብሮ በሰላም ወደ የመጣበት እስኪመለስ የጸጥታ ኃይሉ አስፈላጊውን ስራ እንደሚሰራ ገልጠዋል። እዚሁ በቁልቢ ገዳሙ ባለበት ቦታ ብቻ ሳይሆን ምዕመናኑ ከመነሻው ጀምሮ በመንገዶች ምንም አይነት የጸጥታ ችግር እንዳያጋጥም የትራፊክ እንቅስቃሴውን የሚከታተል ራሱን የቻለ አካል አለ። እያንዳንዱ የራሱ ስራ ድርሻ ስለተመላከተ ያንን መነሻ አድርጎ በመስመሩ የሚደረጉ በጣም ጠንካራ የሆኑ እንቅስቃሴዎች አሉ። በፓትሮል እንቅስቃሴ፣ በቋሚ ጥበቃ የትራፊክ መጨናነቅና አደጋም እንዳያጋጥም ይህን የሚቆጣጠር ኃይልም ስላለ ስለዚህ እስካሁን ድረስ በሰላማዊ መንገድ ምዕመናኑ መጥቷል። አሁንም በሰላማዊ መንገድ የሚመለስበት ሁኔታ ይሄ እስከ መጨረሻው እንደሚቀጥል በእርግጠኝነት መናገር ይቻላል። በበዓሉ ላይ የተገኙ እንግዶችም በዓሉን በሰላማዊ በሆነ መልኩ ማክበራቸውን ተናግረዋል። ከምንም በላይ ደስ ብሎን የመጣ ነው። ምንም አይነት ነገር የሚያስቆም ነገር የለ፣ የሚያውክ ነገር የለ፣ ሌላ ነገር የለ። ህዝቡም በጣም በኃይለኛው ነው እየመጣ ያለው። መኪኖቹም በኃይለኛው ነው እየጎረፉ ያሉት። ህዝቡ ከምንጠብቀው ከወትሮ የበለጠ በጣም ብዙ ህዝብ ሆኖ አግኝተነዋል። እግዚአብሔር ይመስገን። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። የምትከታተሉት ከዶይቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ይቀጥላል። የሶማሊያው ፕሬዝደንት መሐመድ አብዱላሂ መሐመድ ፎርማጆም ይባላሉ በቅጽሉ የሀገሪቱን ጠቅላይ ሚኒስትር መሻራቸው አዲስ ፖለቲካዊ ቀውስ አስከትሏል። ፕሬዝደንቱ ጠቅላይ ሚኒስትር መሐመድ ሁሴን ሮበሌን ከስልጣን ያስወገዱት በሙስና ተዘፍቀዋል፣ በመከላከያ ሰራዊት ውስጥ የሚደረግ ምርመራን አሰናክለዋል በማለት ነበረ። ጠቅላይ ሚኒስትሩ ግን የፕሬዝደንቱን ውሳኔ መፈንቅለ መንግስት በማለት አውግዘው ስልጣናቸውን እንደማይለቁ አስታውቀዋል። የሁለቱ ፖለቲከኞች ውዝግብ ተጨማሪ ግጭትና ቁርቁስ ያስከትላል ብለው የሰጉት ዩናይትድ ስቴትስና የአውሮፓ ህብረት የሶማሊያ ፖለቲከኞች ልዩነታቸውን በድርድር እንዲፈቱ እየጠየቁ ነው።
ገበያው ንጉሴ ከብራስልስ ዝርዝር ዘገባ ልኮልናል። የሁለቱ ባለስልጣኖች ሰጣ ገባና ሽኩቻ የአገሪቱን መንግስታዊ ስራ ከማወክ አልፎ በጦር ውስጥ ጭምር ባሉ የሁለቱም ደጋፊዎች መካከል ግጭት እንዳይፈጠርና ከቀውስ ልትወጣና ልትረጋጋ ነው ተብላ ተስፋ የተጣለባት ሶማሊያም እንደገና የግጭትና ቀውስ ማዕከል እንዳትሆን አስግቷል።